Wayala, how are you? I am fine, thank you, and you. ዶጉ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ ለካ እግርሽም ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መነጥረጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን። እንግዲህ ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያልቅ ሲል አገባ። አትሊስት 2 ባዶ ነበር። ገብቷችኋል? 3 ባዶ ለምን ይሆናል? ለምን 3 ባዶ ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ የተላካችሁት? ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉ መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም። አንተማ ሲጀመር አታገባም። በእናትህ ሲያስጠል ማርዬ። ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን 1 ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን። ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል። ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራ እግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛላ ይደብረዋል። ሌላ ጊዜ መጫወት ማለት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም የሆንክ ቡድን አድክም። ዝም ብለህ 1 ለባዶ ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው። አሁን ነገ በተስፋ ነው የሰጡሽ። ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ። ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል። ሲቲ ማንቸስተር ሲቲ ብሬንትፎርድን 3 ለባዶ በሆነ ውጤት ማለት ነው ኢታሃድ ላይ ቀጥቀጥ አድርጎት አሸንፎት ወጥቷል። ባይዜ ብሬንትፎርዶችን አለማድረቅ አይቻልም። እጅግ በጣም የሚገርም ጨዋታ ነበር በእውነቱ ያስመለከቱን። በተለይ ፈርስት ሃፍ ሁሉ አንድም ግብ አልተቆጠረባቸውም ነበር። ሰከንድ ሃፍ ነው እንደው ማንቸስተር ሲቲ በማጥቃቱም ረገድ በደንብ ተሽሎ እንግዲህ የቀረበው። ከዛ በኋላ ቅድም እንዳልኳችሁ ጄሬሚ ዶኩ ይሄ ተጫዋች ተለይቷል ነው መላችሁ። ከመሬ ነው መላችሁ። ከዛ በመቀጠል ኤርሊንግ ብሮት ሃላንድ ማሽኑ ማተም ጀምሯል። ዘንድሮ ጎልደን ቡቱ የግሉ ነው። ከመሬ ነው መላችሁ። ያው የታወቀ ነገር ነው። ኦማር ማርሙሽ ተቀይሮ ገባ። ምን አይነት ፊኒሺንግ ነው ቅርቅር ያደረገው። ያው እንግዲህ ማንቸስተር ሲቲ ብሬንትፎርድን 3 ለባዶ በሆነ ውጤት አሸንፏል። ኮንግራቹሌሽንስ። ይማቻችሁ። ወይኔ አትወዲኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛኔ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ። ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ። ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት 3 ተጫዋች ይቀንሳል፣ ስቦልህ ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ። በቃ አንተ ኦሬዲ ጎልደን ቡቱን በልተዋል፣ አለቀ። አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በ1 ነጥብ አጠበብ ነው። 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቸርኪን ማስወጣት ነው። እግዚአብሔርን አይመቷም ልጁ። ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻለም። አተንችላለን ወይ እኔ ቃል የለኝም።
መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር። ያራዳ ልጆች እናት አባት ሰምቶ ቀን ተቆርጦ አባወራነት ተረጋ። ወይኔ ሊቨርፑልን አሸንፈን ቻምፒዮንስ ሊግ መግባታችንን በአግባቡ ሰለብሬት አድርገናል ብዬ አላስብም። አስባችሁታል? ግን ኦልትራፎርድ ሆነን ቢሆን ይሄ ሁላችንም ምኞት እኮ ነው። ኦልትራፎርድ ቴክ ሚ ሆም እኔ ጭንቅላቴ ውስጥ ማለት ነው በቃ ኦልሬዲ ስዕሉ አለ ማለት ነው። ኦልትራፎርድ እጄ ምን እንደማደርግ የተሳለ ነገር ነው። የአቢሲኒያ ባንክ ኢንተርናሽናል ካርድ አለኝ። ክፍያዎችን፣ ቡኪንጉን፣ ኤርቢኤንቢን ካለኝ የምከፍለው ግዢን አባል ሆናለሁ። የዩናይትድ አባል ሆናለሁ። እኔ እዛ ብቻ ልጅ ካርድ አለኝ ገብቷል። እናንተ ማግኘት ትችላላችሁ። ይሄን ካርድ ቀላል ነው። አፖሎ ላይ በአፕሊኬሽን መመዝገብ ትችላላችሁ። ባንክ ድረስ ሄዳችሁ መገልገል ትችላላችሁ። አባወራ